ሰበር ዜና በኤርትራ ድንበር አካባቢ የድሮን ጥቃት ሲፈጸም ከርሟል። ጽምዶ የተባለው ታጣቂ ቡድን ለተባበሩት መንግስታት እንደ ሰላም አስከባሪ ተብሎ ታጭቷል። የፊልድ ማርሻሉ ደግሞ ጥብቅ ወታደራዊ ትዕዛዝ ተላልፏል። እንዲሁም ደግሞ ፑቲን ለዘለንስኪ ወሽመጥ ቆራጭ ምላሽ መስጠታቸው እየተነገረ ይገኛል። ኢራንም በበኩሏ ደግሞ እጇ አላረፈም፣ በኩዌትና በባህሬን ላይ ጥቃት ፈጽማለች። ዓለም ላይ በየዕለቱ የማይሰሙ ግዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ሰንበት ዕለተ እሁድ ግንቦት 30 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንዳረፋፈደችና ደግሞ እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። ይህ ወሬ ነጋሪ ነው። ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተሰሙ ትኩስ ወሬዎች ለናንተ ያደርሳል። እናንተም ሰብስክራይብ እያደረጋችሁ የወሬያችን አድማጮች ትሆኑ ዘንድ ግብዣይ ነው። በቅድሚያም ከሀገር ቤት ውስጥ ካገኘናቸው ወሬዎች ተቀዳሚ እናደርጋለን። ትላንትና ሌሊቱን በኤርትራ ሰማይ ላይ ድሮኖች ሲፈነዳዱ እንዳመሹ መረጃዎች ወጥተዋል። ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለ ተሳቢ ተሽከርካሪዎች ላይ የድሮን ጥቃት መፈጸሙም ተሰምቷል። ተሽከርካሪዎቹ የትራንስ ኢትዮጵያ ንብረት እንደነበሩ የተጠቆመ ሲሆን ከኤርትራ ወደ ኢትዮጵያ ትግራይ ክልል ገመሃሎ ሽራሮ ገብተው ከቆሙ 24 ሰዓት አልፏቸዋል ብለዋል። የጦር መሳሪያ ሳይጭኑ እንዳልቀረም ተጠቁሟል። ለዚህ ማረጋገጫ የተባለው ትላንት ሌሊት የድሮን ጥቃቱ ሲፈጸም ለሰዓታት የቆዩና አካባቢውን ያናወጡ ፍንዳታ ታይቷል፣ ተሰምቷል ሲሉ ምንጮቹ ዘግበዋል። በሽራሮና ገመሃሎ የህወሓት አርሚዎችና የሻቢያ ኃይሎች እንደሚንቀሳቀሱ በአካባቢውም ድብቅ የጦር መሳሪያ መጋዘን እንዳዘጋጁ ተጠቁሟል። በተያያዘ ዜና ደግሞ ሻቢያ ጽምዶ የተባለውን ታጣቂ ቡድን የሰላም ንቅናቄ አድርጎ ለተባበሩት መንግስታት ድርጅት በደብዳቤ ማቅረቡ ተሰምቷል። የኢትዮጵያ ወታደራዊና የመንግስት ከፍተኛ ባለስልጣናት ኢትዮጵያን ለመበጥበጥ ከባዕዳን ጋር የተፈጠረ እኩይና ጸረ ሉዓላዊነት ቁርጠኝነት ሲሉ የከሰሱትን ጽምዶ የተባለውን ስብስብ በተመለከተ ሻቢያ ለተመድ አነጋጋሪ ደብዳቤ መጻፉ ተገልጿል። ሻቢያ በደብዳቤው ስብስቡን በጎረቤት ህዝቦች መካከል እምነትን ለመገንባት ያለመ የሰላም ንቅናቄ አድርጎ ቢያቀርብም መሬት ላይ የወጡ የጋራ ወታደራዊ ስልጠና ቪዲዮዎች እንዲሁም የዘ ኢኮኖሚስትና አፍሪካን ኢንተለጀንስ ዘገባዎች ግንኙነቱ ፖለቲካዊና ወታደራዊ መሆኑን አጋልጠውታል። መከላከያ ሰራዊቱ ሀገር ውስጥ ላሉ የዲፕሎማሲ ማህበረሰብ አባላት ስለ ስብስቡ አደገኛነትና ማንኛውንም የጥፋት ሙከራ ለመመከት ስለሚሰጠው ስለ እያንዳንዱ ምላሽ አስቀድሞ ግንዛቤ መፍጠሩ የተገለጸ ሲሆን የጠቅላይ ሚኒስትር ጽህፈት ቤትም ቡድኑን ከባዕዳን ጋር በማበር ምርጫውን ለማደናቀፍ ሲሰራ መቆየቱን በይፋ ከሷል። ፊልድ ማርሻል ብርሃኑ ጁላ ደግሞ ለተመራቂ ወታደሮች ጥብቅ ወታደራዊ ዓላማና ትዕዛዝ መስጠታቸው ተገለጸ። ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጥተዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉ ትላንትና ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ ተናግረዋል። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም ደግሞ በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ 1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን የግብጽና የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር። የ1960ዎቹ ትውልድ በማለት የአሁን ጽምዶ ከ60ዎቹ ትውልድ
ትውልድ እንቅስቃሴ ጋር አጋምደው አብራርተውላቸዋል። ቀጥለውም ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ የጠኑ የዚያድ ባሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት አገር እንዳትሆን አድርገዋል በማለት የ60ዎቹን የፖለቲካ ኃይሎች ተችተዋል። በወቅቱ ከባህር በር የተገፋነው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉም ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለትም ተደምጠዋል። አሁንም እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነርሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የሀገር ውስጥ ኃይሎችን ባንዳ በማለት ጠርተዋል። ታሪካዊ ጠላቶችና ምቀኛ ጎረቤቶችን ተቀናጅተው የውስጥ ባንዳ ቀጥረው ሀገራቸውን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መትቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ላይ ነን ሲሉም አክለዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ትላንት ለተመረቁ መኮንኖች ትዕዛዛቸውን ሰጥተዋል። የመካከለኛው ምስራቅን ጦርነት ደግሞ ጎብኘት እናድርግና ወደ ሩቅ ምስራቅ ወደነ ሩሲያ እናልፋለን። ኢራን በትላንትናው ዕለት በኩዌትና በባህሬን ላይ የሚሳኤል ጥቃት ሰንዝራለች። ኢራን አዲስ ያገረሸውን ውጥረት ተከትሎ በኩዌትና ባህሬን የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤል ደብድባለች። የኢራን አብዮታዊ ዘብ በታስኒም የዜና ወኪል በኩል ባወጣው መግለጫ በቀጠናው የሚገኙ የጠላት የጦር ሰፈሮች ባላቸው ስፍራዎች ላይ የሚሳኤል ጥቃቶችን መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ጥቃቱ የተፈጸመው አሜሪካ በሆርሙዝ የባህር ሰርጥ አቅራቢያ በሚገኙት በስሪ ከተማና በቀሽም ደሴት ላይ ለፈጸመችው ወታደራዊ ትንኮሳ ምላሽ ለመስጠት መሆኑን ገልጸዋል። የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም በበኩሉ ኢራን 7 የባላስቲክ ሚሳኤሎችን ወደ ኩዌትና ባህሬን መተኮሷን አረጋግጧል። ጥቃቱ የተፈጸመው የአሜሪካ ጦር ወደ ሆርሙዝ የባህር ሰርጥ የተላኩ የኢራን የጥቃት ድሮኖችን መትቶ ከጣለና የራዳር ጣቢያዎችን ከደበደበ ከጥቂት ሰዓታት በኋላ ነው ተብሏል። እዙ በመግለጫው ከመጀመሪያው ግምገማ መረዳት እንደተቻለው 6ቱ ሚሳኤሎች ተመክተዋል፣ 7ኛው ደግሞ ኢላማውን ሳይመታ ቀርቷል ብሎ አስተባብሏል። በአሜሪካ ወታደሮች ላይ የደረሰ ምንም አይነት ጉዳት እንደሌለና ኢራን በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትን መታው ማለቷ ፍጹም ሐሰት ነው ሲልም ደግሞ አስተባብሏል። የባህሬን መንግስት በበኩሉ በግዛቱና በኩዌት ላይ የተሰነዘረውን የሚሳኤል ጥቃት አጥብቆ የኮነነ ሲሆን ድርጊቱ የሀገራትን ሉዓላዊነት በግልጽ የጣሰና የባህረ ሰላጤውን ደህንነት አደጋ ላይ የሚጥል ነው ሲል መግለጹንም አልጀዚራ ዘግቦታል። ዘለንስኪ ደግሞ ከሰሞኑ ከፕሬዝዳንት ፑቲን ጋር እንነጋገር፣ ፊት ለፊት እንቀመጥ ብለው ደብዳቤ መላካቸው ማይረሳ ነው። ለዛም ንግግራቸው፣ ለዛም ደብዳቤያቸውና ለዛም ሐሳባቸው ፕሬዝዳንት ፑቲን ወሽመጥ የሚቆርጥ ምላሽ ሰጥተዋል። በአካል የምንገናኝበት ምንም ምክንያት የለም ብለዋል ፑቲን። ፕሬዝዳንት ቭላዲሚር ፑቲን ለዩክሬን አቻቸው ቮሎዲሚር ዘለንስኪ ጥሪ ምላሽ መስጠታቸው አልተሸሸገም። ፑቲን የተላከላቸውን ደብዳቤ እንደማይቀበሉም ደግሞ ጠቁመዋል። በአመታዊ የሩሲያ ኢኮኖሚያዊ ፎረም ላይ ንግግር ያደረጉት ቭላዲሚር ፑቲን ከዘለንስኪ የቀረበላቸውን የፊት ለፊት ውይይት በተመለከተ በሰጡት ምላሽ ደብዳቤው ለውይይት የሚጋብዝ ሳይሆን በትዕቢት ቃላት የተሞላ ነው ሲሉን ኮንነውታል። ይህ ደብዳቤ ከያዘው መልእክት አንጻር ለአሁኑ ምንም የሚታየኝ ነገር የለም ብለው ወሽመጣቸውን ቆርጠውታል። ፑቲን በዚሁ ንግግራቸው በአካል የምንገናኝበት ምንም ምክንያት የለም ሲሉም ተደምጧል። ፕሬዝዳንት ፑቲን የዶናልድ ትራምፕ የሰላም እቅድ ብቻ ለጦርነት መፍትሄ ሊሆን እንደሚችልም አመላክተዋል። ይህ የሚሆነው ግን ዩክሬን ፍቃደኛና ዝግጁ ከሆነች ነው ብቻ ብለዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች፣ እንዲህም ውላለች። ለዛሬው ለግንቦት 30 ቀን ለዕለተ ሰንበት ዕለተ እሁድ የወሬ ነጋሪ ወሬያችን እኒህን ይመስላሉ። ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመራረጡ ወሬዎችን ለእናንተ በየጊዜው አደርሳለሁ።
እናንተም ወሬ ነጋሪ የተሰኘውን ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የወሬያችን አድማጮች ትሆኑ ዘንድ ግብዣይ ነው። ለዛሬው ነበረን ወሬ እኒህን ይመስላሉ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።